ወደ አማራ ክልል ሄዱና ተዋጉ ሲባል መጣን። ስንመጣ መጀመሪያ ጊዜ ስንሰማ ፋኖ የኦሮሞ ህዝብ አይወድም፣ አስተኝቶ እንደበጋለ ስጋም ከታትፎ ነው የሚጥለው ሲባል ነው እኛ የሰማነው። ግን እንደዚህ የተባለ በቃ ሰማን። ውስጣችንን ሊያምንም አልቻለም። ከዛ አንድ የምንታወቅ ጓደኞቻችን አለ ከዚህ ፋኖ በቁጥጥር ስር አውሎት ወደ ሀገሩ የሸኘው ማለት ነው። እሱ በቃ በዳይሬክት በስልክ ተደዋውለን ስናወራ በቃ ስለ ፋኖ ያለው ፍቅር እውነተኛ የሆነ ቃላት በቃ እሱ ሲነግረን አይ ይሄ ነገር እንኳን እኛ ሳናቅ ነው እዚህ የተበደልና ያለ ነው፣ እንደምንም አድርገን ወደ ፋኖ ብንሄድ ይሻላል ብለን በቅርብ ቀን በቀን 4 ነው መሰለኝ ወደዚህ ወደ ፋኖ በራሳችን ፍላጎት መጥተን ገብተናል። እና ያለኝ ሀሳብ በበኩሌ ይሄ ነው። ወደዚህ ከመግባቴ በፊት ስለ መከላከያ ሰራዊት ነው የሚያውቀው። አሁን ኢትዮጵያ 85 ብሔር ብሔረሰብ አለ ሲሉ ሰማለሁ በታሪክ ማለት ነው። አሁን በኢትዮጵያ መከላከያ ሰራዊት ገብተህ ብታይ ማለት ነው በአሁን ሰዓት ኢትዮጵያ ውስጥ የሚገኘው ደቡብና የኦሮሞ መከላከያ ብቻ ነው። ግን አማራ ክልል ሌላ ጁንታ ውጊያ ላይ ከኛ ጋር ሲዋጉ ነበር የአማራ ልጆች። ከዛ ወደ አማራ ክልል ስንመጣ ለምን ለካ ለነሱ እውነቱ ገብቶታል። እኛ መጣ አማራ ክልል እንደገባ እነሱ ወደ ፋኖም የገባ አለ መሰራም ይዞ ወደ ራሱ ቤተሰብ የገባ ማለት። ከዛ ኦሮሞና ደቡብ ብቻ ነው እዛ የቀረ። ከዛ የኦሮሞና ደቡቡ እኛ የቀሙን ለማን ነው 85 ብሔር ብሔረሰብ ያለ 2 ብሔረሰብ ብቻ ለማን ብሎ ነው የምታገለው? ለምን ሀሳብ በውስጣችን ስመጣ በፊት እኛ የምናውቀው መከላከያ ሬሽኑ በፈለገበት ሰዓት ይቀየርለታል። ሚኒተሪው እነዛ እኛ አሁን አንድ ሚኒተሪ የምንለብሰው አንድ ሚኒተሪ 6 ወር ነው የለበስነው። ታናጥበው ቅማር እንደዛ ጨርሰን በቃ እንደፈለ በቃ እያላሳለፍነው ስቃይ ያለን። ስለዚህ በቃ ስለ መከላከያ ሰራዊት እኔ እንጃ ከዚህ በኋላ ያሉት እዚህ ያልገቡት ወደዚህ ወደ መከላከያ ያልገቡት ወንድሞቻችን ወደ መከላከያ ሰራዊት እንመጣለን ብሎ ባስቡት እኔ መቼም በቃ በጣም ደስ ይለኛል ስለ መከላከያ ሰራዊት። ለምን ራሳቸው የሆነች ስራ ይሆንልኛል የሚሉት ስራ ፈጥሮ እዛ ቢኖሩት በጣም ደስ ይለኛል። ለምን መከላከያ ሰራዊት በሮ እንጂ አሁን እንኳን ያዋጣ አይደለም። ኢትዮጵያ ብሎ መንግስት ራሱን ፖለቲካ ለማሸጋገር ብሎ ድም ለወንድም እንዲገረደል አድርጎ ነው ያለው። ይሄ ደግሞ ለትውልድ አልገባም። እኛ ራሱ አሁን ገና ከመከላከያ ሰራዊት ወደዚህ መተን ወደ ፋኖ ከገባን በኋላ ብዙ የወሰድነው ትምህርት ነገር አለ። ከፋኖም ያየን ነገር አለ። ከዚህ በኋላ ቤተኛ ፖለቲካም ድሮንም ሊያሳምነን አይችልም። መርፍም ሆነ ታንክም ሆነ ማለት ነው። ምናልባት ያው ጭራሻ ምንዋ አታስፈልገኝም ካለ ያው በምሳሌ ሊያጠፋት ይችላል በምሳሌ። ስለዚህ ቤተኛ ፖለቲካ ከዚህ በኋላ ሊያሳምነን እንደማይችል መቼም ተስፋ አለኝ። እሺ ጀልቀበረቴ ወነተ ቆና ማከናነፈ